ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱን ዜናዎች ይዘንላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። የአማራ ፋኖ ብሔራዊ ኃይል አራተኛ ደጃዝማች ኮር ጎቤ ክፍለ ጦር በብልጽግና ኃይል ላይ ታላቅ ጀብድን ፈጽሟል። ዶናልድ ትራምፕ እስራኤል እና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። በጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአፋብኃ አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ በአርበኛ ላምረው ሙሉ መሪነት ዛሬ ሰኔ 17 2017 ዓ.ም ከጠላት የብልጽግና ኃይል ጋር ውጊያ አድርጎ 29 ገድሎ 7 አቁስሎ 2 በእጅ ማርኮ ጠላትን አሸንፏል። ከጠላት የተገኘ ምርኮም ክላሽ 27 10 ጎራዥ 2 የክላሽ ጥይት 701 የወገብ ትጥቅ 12 ኮዳ 7 የብሬን ሽንሽል 1 ከነ 120 ጥይቱ ነው። ሁለተኛ የጠራ ብርጌድ አካል የሆነው ፕሮፌሰር አስራት ሻለቃ በአርበኛ ተቀባ ጫቅሎ እየተመራ የጎቤ ክፍለ ጦር አጼዎቹ ብርጌድ አባላት ባሉበት ጠገዴ ወረዳ ከባቦ በረሃ አካባቢ እምባጋ ላይ ከተባለች አነስተኛ ከተማ ከጠላት የብልጽግና ኃይል ጋር በተደረገ አውደ ውጊያ 5 ሲሞቱ 2 ክላሽንኮቭ ጠመንጃ አስረክቦ ጠላት ፈርጧል። ሶስተኛ ጭልጋ ወረዳ ዳንጉራ አካባቢ ሲንቀሳቀስ የነበሩ የጠላት 6 አባላት በሰላም ወደ ጎቤ ክፍለ ጦር አውራምባ ብርጌድ ተቀላቅለዋል። ብርጌዱ ሞቅ ደመቅ ባለ መልኩ ተቀብሏቸዋል። ስም ዝርዝራቸውም አንደኛ ጋሻው አባይ፣ ሁለተኛ ጋሻው ዮሐንስ፣ ሶስተኛ በሪያ ያነ፣ አራተኛ ንጋቴ መሰረት፣ አምስተኛ በላይ ጓዴ፣ ስድስተኛ ቆየው የኔሁን ናቸው። ዶናልድ ትራምፕ እስራኤል እና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። እስራኤል እና ኢራን አሁን የያዟቸውን የመጨረሻ ተልዕኮዎች ታጠናቀቁ በኋላ በ6 ሰዓታት ውስጥ ለ12 ሰዓታት የሚቆይ የተሟላ የተኩስ አቁም ስምምነት ለማድረግ ሙሉ ለሙሉ ተስማምተዋል ብለዋል። በዚህ ጦርነት እንደተጠናቀቀ እንደሚቆጠር ትራምፕ ገልጸዋል። ኢራን በስምምነቱ መሰረት ተኩስ አቁሙን በይፋ ትጀምራለች ያሉት ትራምፕ እስራኤልን በ12ኛው ሰዓት ትከተላለች ብለዋል። በ24ኛው ሰዓት የ12ቱ ቀናት ጦርነት ማብቃቱን ለዓለም ሕዝብ በይፋ እንደሚበሰር እንዲሁም ሁለቱም ወገኖች ለስምምነቱ መከበር ተከባብረው እንደሚሰሩ ገልጸዋል። ይህ ጦርነት ለዓመታት ቢቆይ መላው መካከለኛውን ምስራቅ ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም፣ ሊሆንም አይገባም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛውን ምስራቅ ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ መላው ዓለምን ይባርክ ሲሉ ገልጸዋል። Congratulations to everyone. It has been fully agreed between Israel and Iran that there will be a complete and total ceasefire in approximately 6 hours from now, when Israel and Iran have wood down and complete their in-progress final mission for 12 hours, at which point a war will be considered ended. Officially, Iran will start the ceasefire and upon the 12th hour, Israel will start the ceasefire and upon the 24 hours, an official end to the 12th day war will be celebrated by the world. During each ceasefire, the other side will remain peaceful and respectful, on the assumption that everything works as it should, which it will. I would like to congratulate both countries, Israel and Iran, on having the stamina, courage and intelligence to end what should be called the 12th day war. This is a war that could have gone on for years and destroy the entire Middle East, but it didn't and never will. God bless Israel, God bless Iran, God bless the Middle East, God bless the United States of America, and God bless the world.